እንኳን አደረሳችሁ። ኢየሱስ ጌታ ነው። ኢየሱስ ያድናል። ቲሸርታችሁ ላይ ያለው ጽሑፍ አገኝ ዘንድ ሮጣለሁ የሚል ነው። ይሄንን የተናገረው በሩጫ ውስጥ ያለውን ማግኘትና ድል በዘመኑ ከነበረው የውድድር እና ሰዎች ሽልማቱን ለማግኘት የሚከፍሉትን ዋጋ ከመንፈሳዊ ነገር ጋር በማነጻጸር ነው ሐዋርያው ይህን የተናገረውና በሩጫ ስፍራ የሚወዳደሩ ሰዎች ከሁሉም አንደኛው ቀድሞ የገባው ሰው የሚሸለመው ሽልማት አለ። መንፈሳዊ ሕይወትን ሩጫንና ትግልን ምሳሌ ያደረገ ውስጡ ድል ያለው ውስጡ ሽልማት ያለው ሮጠን ሰርተን የምናገኘው በጣም ብዙ በረከት ያለው ሕይወት እንደሆነ ከቃሉ መረዳት እንችላለን። እርግጥ ነው እኛ ሩጫችን ተሮጦልን ኢየሱስ አሸንፎልን አሜን ነው። እሱ ያገኘውን ድል የተካፈልን አማኞች ነን። አሁን ኢየሱስ ልክ እኛ እንደምንሮጠው የመስቀሉን ሥራ በጣም ብዙ ዋጋ ከፍሎ እንደምታውቁት በመስቀል ላይ ተሰቅሎ ደም አፍስሶ ስጋ ቆርሶ ያን ሁሉ መከራ ከፍሎ እኛ ዛሬ የዘላለምን ሕይወት እንዲሁ በነፃ በጸጋ እንድናገኝ አድርጎናል። አሜን። ኢየሱስ ሩጫችንን ሮጦ ፈጽሞልናል። አሜን። ኢየሱስ ጌታ ነው። አሜን። ይሄን የተሮጠ ሩጫ ይሄንን የተገኘ ድል ግን ጌታ ለብቻው አይደለም ሊያጌጥበት የፈለገው። ምን አደረገ? ዋንጫውን ከተቀበለ በኋላ እየሰማችሁ ነው በለ ዋንጫውን ከተቀበለ በኋላ ዋንጫውን እያንዳንዳችን እንድንስመው ዋንጫውን እያንዳንዳችን የራሳችን እንድናደርገው አደረገ። ኳስ የተጫወቱ ሰዎች ዋንጫውን እየተቀባበሉ ይስሙታል አይደል? አርሰናል ወይም ማንቸስተር ሲያሸንፍ ዋንጫውን ምን ያደርጉታል? እየተቀባበሉ ይስሙታል። ለምን? ድሉ ቲም ወርክ ስለሆነ በቲም የመጣ ስለሆነ። ክርስትና ላይ ስትመጡ ድሉ የኢየሱስ ነው። አሜን። ድሉ የማን ነው? የኢየሱስ። እስቲ ኢየሱስ አሸንፏል በለው። ኢየሱስ አሸንፏል። በደም ድምጻችሁ አይሰማም? ኢየሱስ አሸንፏል። እንደዚህ ያለ ጌታ በዮሐንስ ወንጌል ምዕራፍ 16 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን ብየዋለሁ? አሸንፌዋለሁ። አሜን። ክብር ለኢየሱስ ይሁን። ስለዚህ ያሸነፈ ጌታ አለን እኛ። አሜን። በዚህ ሩጫ አምሳል እኛም በምድር ያለውን የክርስትና ሕይወታችንን ድል እያደረግን ወደፊት የምንገሰግስ አሸናፊዎች ነን። አሜን። መጽሐፍ እንደሚናገር ሐዋርያው ዮሐንስ በመልእክቱ አንደኛይቱ የዮሐንስ መልእክት ምዕራፍ 5 ላይ ምን ብሎ ነው የሚናገረው? ዓለምን የሚያሸንፈው እምነታችን ነው ይላል። አሜን። ዓለምን የሚያሸንፈው ምናችን ነው? እምነታችን ነው። እኛ ኃጢአትን ልናሸንፍ የተጠራንን። እስቲ አሜን አሜን። ጥንቆላንና አስማትን ልናሸንፍ የተጠራንን። አሜን። ሃይማኖተኝነትንና ዘረኝነትን ልናሸንፍ የተጠራንን። አሜን። እኛ በዓለም ላይ ያለ ይሄን ዓለም የሚገዛ ክፉ ክርስቶስ ድል ያደረገውን አሁንም ድል ለማድረግ የተጠራ ኃይል የተሰጠን ድል የተጎናጸፍን ሰዎች ነን። አሜን። አንቺ አሸናፊ ነሽ። አሜን። አንተ አሸናፊ ነህ። አሜን። እኛ አሸናፊ ነን። አሜን። ክብር ለመድኃኔዓለም ይሁን። አሜን። እስቲ ኢየሱስን ክብር ስጡት። ሃሌሉያ! ምስጋና ለስሙ ይሁን። ይሄን የድል ወንጌል ይዘን ደግሞ ስንሮጥ የምናሸንፈው ነፍሳትን ነው። ሰዎች ወደ ጌታ መንግሥት እንዲመጡ ወንጌል እንመሰክራለን። ሃይማኖት አያድንም፣ ኢየሱስ ግን ያድናል። አሜን። ፍጡራን አያድኑም፣ ኢየሱስ ግን ያድናል። አሜን። በእውነት በዚህ ምድር ላይ ያድናሉ ተብለው የታመኑ ሁሉ አያድኑም። አንዳቸውም የማዳን ኃይል የላቸውም። የሚያድን አንድ ነው፣ እርሱም ኢየሱስ ነው። አሜን። እስቲ የሚያድን አንድ ነው በል። የሚያድን አንድ ነው፣ እርሱም ኢየሱስ ነው። እርሱም ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ስም ኢየሱስ ብቻ
ነው። ኢየሱስ ብቻ ነው። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እልልታና ጭብጨባ ለጌታ ሃሌሉያ። እንጸልይና አሁን ሩጫችንን እንጀምራለን።